ወደዚህ ክሊኒክ ስመጣ የነበረው በጣም ከባድ ህመም ነበረና መቆም አልችልም፣ መሄድ አልችልም። ይሄ እጃቸው ያበጠ ነበር። እንደኔ ይሄ እጅ አይታጠፍም ነበር። እኔ አይታጠፍም፣ እንደዚህ ነበረ። አሁን ይታጠፋል፣ ይነሳል። አሁን እንደዚህ ዕቃ ማንሳት አልችልም ነበር። አሁን ይኸው እንደዚህ በጣም እንግዲህ ከእግዚአብሔር ጋር ደርሶልኛል። እኔ በግሌ በጣም ታምሜ ነበር። በጣም ያመኛል ጨጓራዬን። ሄዳለሁ ጤና ጣቢያ ግን ምንም ለውጥ አላገኘሁም። የበለጠ ጨጓራዬን እያቆሰለኝ ይሄዳል፣ መድኃኒቱ ያቆሰለኝ። እዚህ ቤት ግን መጥቼ በጣም ተፈውሻለሁ። እውነቴን ነው፣ ስለ እውነት እግዚአብሔር በሚያውቀው ኢንፌክሽን፣ የጨጓራ የባክቴሪያ አሁን ሰላም ነው። ዝም ብሎ ገረፍ ሳይሆን ስር የሰደደ የታመመን ሰው ችግሩን መረዳት አለብን። እናንተ እኔ እውነቴን ነው በጣም አመሰግናለሁ። እኔ ከምንም ዝቅ ብዬ ነው የማመሰግነው። ዝቅ ብዬና ሁሉም ልጆቼ አራቱም ልጆቼ እዚህ ነው የሚታከሙት፣ ሌላ ቦታ የማይታከሙም። እዛው ክሊኒክ ጤና ጣቢያ ነበር ማሳክመው የነበረው። በጣም ያስቀምጠው ነበረ፣ ያለቅስ ነበር፣ ሌሊቱን ሙሉ ያስቸግር ነበረ እና ወደዚህ ይዤ ስመጣ ያው ዶክተሮች ሲያዩት የአንጀት መታጠፍ እንደሆነ ተቅማጥ ምን እንደሆነ ጥቁር አንበሳ ወደ ዘውዲቱ ሄዶ ዘውዲቱ እንዲታይ ያደረጉ። ዘውዲቱ ሄዶ ነው እና እዚህ በተከታታይ እንደዚህ በጣም ሳል ሲያስቸግረው ሳምባ ምች ነው ተብሎ ነበረ። ከዛ ሳምባ ምች እንትን ሲባል ሲመረመር ያው በዛው የልብ ኬዙ ታወቀ። በልብ ኬዙ ምክንያት ያው አሁንም ክትትሉ እንዳለ ሆኖ ቀዶ ጥገና አለው። ቀዶ ጥገና የሚደረግለት ጥቁር አንበሳ ነው። በወረፋ ላይ ነው ያለው። ወረፋ እየጠበቅን ነው። አሁን ሌላ ሐኪም ቤት ስንታከም እንግልት አለው። ከንጽህና ጉድለት፣ ከእንግልት ወረፋ፣ ቀጠሮ ምናምን የሚባሉ ነገሮች አሉ። እዚህ ግን እንመጣለን፣ እንታከማለን። ሪሴፕሽኖችም በስነ ስርዓት በእንክብካቤ በስነ ምግባር ተቀብለውን ነው። ንጽህናቸው እጅግ በጣም ያስደስታል። ከዚህ በፊት በጣም ያመኝ ነበረ። የግፊት በሽተኛ ነኝ እና ከዛ አንፃር የተነሳ ነፍሰ ጡር ነበርኩኝ። ምንትያ ልጆች አሉኝ፣ 2 ምንትያ ልጆች አሉኝ። እርዳታም ካለማግኘት የተነሳ አንድ አይኔ ጠፍቷል። አሁን ማየት አይችልም። እኔ የምኖረው ክፍለ ሀገር ነው እና አጋጣሚ እኔ እየታመምኩ ስለነበርኩ እዚህ ያሉት ወገኖች ናቸው የነገሩ እንደዚህ ሕክምና አለ፣ ነፃ ሕክምና ነው፣ መተሽ መታከም ትችያለሽ ብሎ ነው የጠሩኝ። አሁን ያለሁበት ሁኔታ እግዚአብሔር ይመስገን በጣም ደስ በሚል ሁኔታ ውስጥ ነኝ ያለሁት። እውነቱን ልናገር፣ ይሄ እንኳን እውነት ስለሆነ ማለት ነው። አንደኛው አይኔ ራሱ ጀምሮት ነበር፣ አንዱ ጠፍቷል። ሁለተኛውን ጀምሮት ነበረ፣ ግን ሁለተኛው ራሱ አሁን በደንብ ነው የሚያዩ። ግፊቴም ወርዷል። መድኃኒቱ ደግሞ በደንብ ነው የምጠቀመው። በተለይ እግዚአብሔር ይባርከው ዶክተሩን፣ ስለ እውነት የማወራው ማለት ነው። ማድረግ ያለብኝን ይመክር ነበረ፣ መከታተል እንዳለብኝ፣ መድኃኒቱን ተከታትዬ መውሰድ እንዳለብኝ እና ደግሞ በብዙ መንገዶች ነው ይረዳኝ። በፊት ያዞረኝ ነበረ፣ ሰውነቴን በጣም ነው የሚንቀጠቀጠው። እኔ አሁን ድገት የምሞት ነው ይመስለኛል። ወሽ ግን እድሜ ገና እንደሆነ አውቃለሁ። ብዙ መኖር እየፈለኩ ሳልኖር ነው የምቀረው የሚለው ነው ማስበው። እና እንደዚህ ደግሞ የሚቀሩ አሉ፣ መታከም አቅቷቸው ድንገት የሚሞቱም አሉ፣ ከኔ ባሱ ማለት ነው። እና ለነዚህ ነው ይህን ደግሞ የሚያደርጉ ከፈጣሪ ያገኛሉ። እርግጠኛ ነኝ መልካምነትን የሚከፍል ክርስቶስ ነው። እና ባያቆሙ ባያቋርጡ ቢረዱና እግዚአብሔር ያክብራቸው። በጣም ነው የማመሰግነው እውነት።